ዘለዓለም አባት እና አምላክ የሆነ ጌታ ነው ምናምን። እሱ አለ አጠገባችሁ ያለው ሰው እሱ አለልህ በሉት። ይገርም። ምንድነው የሚሆነው? ፓስተር ቸሪ አይኖቻችን ወደሱ ስናነሳ እግሮች አይንሸራተቱ። አትንሸራተት፣ እግሬን ለመናወጥ አይሰጠውም። ከተራሮች ላይ አንስቼ ወደሱ ስመለስ ሰማይና ምድርን ወደ ሰራ ወደ እግዚአብሔር አይኔን ስመልስ እግሮች አይንሸራተቱ። ጸንተ ነው የምትቆመው። እስቲ በደንብ አሜን። የሚጠብቅህ አይተኛም። እስቲ በደንብ አሜን በሉ። ይሄ የሚጠብቅህ እግርህን ለመናወጥ አይሰጥም፣ የሚጠብቅህም አይተኛም ይላል። መቼ? አይንህን ከተራራ ላይ አንስተ አይንህን ጌታ ላይ ስታደርግ ጠባቂ አለ። ክብር ለኢየሱስ ይሁን። የሚጠብቅህም ምን አይልም? አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል። እስቲ አሜን በሉ። እያልኩ ያለሁት እግዚአብሔር ይጠብቅሃል። አይኖችህን ጌታ ላይ ስታደርግ በዘበኛ ላይ ዘበኛ፣ በጠባቂ ላይ ጠባቂ አለ የምትቀጥሩ። እግዚአብሔር ጠባቂ። እስቲ አሜን በሉ። እግዚአብሔር ይጠብቅሃል። አይገርምም? እግዚአብሔር በቀኝ እጅ በኩል ይጋርድሃል። ይሁን ድሮ እኮ እኛ ክርስትና በጣም ቫልዩ ያደረግነው በጣም የተደሰትነው እኮ ጠባቂ መልአክ እኮ ስለሚመደብ ነው። እግዚአብሔር በቀኝ እጅ በኩል ምን ያደርጋል? የሚገርም በቃ የሆነ ደስ አይልም? እግዚአብሔር ጠባቂ ነው። ዛሬ ስንቱ ነው ድንጉጥና ፍዙዝ መፍዙዝ የሆነው? ምንድነው የሆናችሁት ወገኖች? አይኖቻችን ወደ ጌታ አንሱ። እሱ አለ። ማየት ያለባችሁ እሱን ነው። አንዳንድ ጊዜ እይታችንን ሊወስድብን የሚፈልግ ሞራ አለ፣ የምድር ሞራ አለ፣ አላፊ ሞራ አለ፣ የሚጠፋ ዝና አለ፣ የሚጠፋ ገንዘብ አለ፣ የሚጠፉ ሰዎች አሉ። እነሱ ሞራዎች ናቸው። እነሱ ማጥፋት ከፈለክ ቀና በልና እሱን ተመልከተው፣ ያኔ ጥርግ ያደርግልሃል። እስቲ በደንብ አሜን በለኝ። የዛን ጊዜ ተማምነህ ትኖራለህ። በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል ነው የሚለው መጽሐፍ። ተማምነህ መኖር ትችላለህ። ዛሬ አይኖችህን ገቢህ ላይ ካደረከው ገቢ ይወርድና ይጥልሃል ወንድሜ። አይኖቻችሁን ሰው ላይ ካረጋችሁት እነሱ ይወድቁና ታፍራላችሁ። አይኖቻችሁን ስልጣን ላይ ካረጋችሁ ስልጣን ይሻራል። ወገኖቼ የማይወድቅ ዘላለማዊ የሆነ አንድ ጊዜ አይተነው የታደገን አይተነው ድነን የቀረንበት ጌታ በዙፋኑ ላይ አለ። እስቲ በደንብ አሜን። እግዚአብሔር በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቃል። እግዚአብሔር ከክፉ ሁሉ ይጠብቃል። ለምን? አይኖችን ወደ እሱ አንሳ። ከተራራ ላይ አንሳና እሱ ስታዩ ከክፉ ሁሉ ይጠብቃል። ከዛሬ ጀምሮ ከመቼ? እስቲ ዛሬ መቼ ነው? በቃ ዛሬ እኮ ነው። ዛሬ ቅርፊትህን እግዚአብሔር ይጣልልህ። በደንብ አሜን በል። ሞራህን እግዚአብሔር ይግፈፍልህ። በጌታ በኢየሱስም ሞራው የተገፈፈ ይሁን። በሽታ ካንተ ላይ የተነቀለ ይሁን። ያስፈራራህ ነገር በኢየሱስም የወደቀ ይሁን። ከዛሬ ጀምሮ እስከ መቼ? ይኸውላችሁ ዛሬ ይሄ የእግዚአብሔር ቃል ኪዳን ለእናንተ ነው። ቃል ኪዳኑ ደግሞ የሚሰራው እስከ ዘላለም ነው። ከዛሬ ጀምሮ እስቲ በሉት፣ እስከ ዘላለም መውጣትና መግባቴን እግዚአብሔር ይጠብቃል። እኮ እኛ እኮ ጌታን እኮ የተከተልነው እኮ ጠባቂያችን ስለሆነ እኛ የምንጠብቀው አምላክ የለንም፣ የሚጠብቀን እንጂ የምንጠብቀው አምላክ አይደለም። የኛ አምላክ ጠባቂያችን ነው። እግዚአብሔር ይጠብቃል። መቼ ጀምሮ? ከዛሬ ጀምሮ እስከ መቼ? እስከ ዘላለም። ለምን? አይኖችን እሱ ላይ ካደረግ። አሜን ወገኖቼ። መጽሐፍ በሰዎች የሚታመኑ ስጋ ለባሽን ክንዱ የሚያደርግ እርጉም ይሁን ይላል። ሰው ሸምበቆ ነው። አትደገፉ፣ ሰው ላይ አትደገፉ። እኔ ሰው አለኝ ይላል። አትደገፉ። ተሰብሮ መሰበር ብቻ አይደለም ይወጋሃል። ጉዳቱ ከባድ። የምትደገፍበት የምትታመንበት ሰው ሳይሆን የሰራዊት አምላክ እግዚአብሔር ይሁን። እስቲ አሜን። የምትደገፉበት ገንዘብ እንዳይኖር ገንዘብ ማያድንህ በገንዘብ ማትወጣው ነገር ይመጣል። እሱ ውሸት ስለሆነ አንተ ሰነፋ ነው። አስተማማኝ ኑሮ ነገ እኖርበታለሁ ሲል ያ ባለጠጋ ሰውዬ ይሄው ነፍሴ ቢጠጪ ለብዙ ዘመን ሲላት ትሰነፍ ነው። ወገኖቼ ገንዘብን ተስፋ መታረጉ ከሆነ ሰማይ ሰነፍ ነው ቢላችሁ፣ ሰነፍ
ገንዘብህ የሰበሰብከው ባለጠግነት አንተን የማያድንበት ጊዜ አለ። ወቅ አትደገፉበት። ስንፍና ስልጣንንም አትደገፉ። በምድር ላይ ዘላለማዊ ስልጣን ኖሮ አያውቅ። እንደማ የምታውቁት ባለስልጣን የለም ሰፈራችሁ? አሁን የድር ዳኛ ይሆን የሉም? የምታውቁት ትልልቅ ሰው የለም ስልጣን የነበራቸው? እኚህ እኮ ሚኒስትር ምናምን ነበሩ፣ እኚህ እንትን ሰብሳቢ ነበሩ፣ እነዚህ መኮንን ነበሩ፣ እኚህ ጄኔራል ነበሩ አሉ። እንዲህ አሁን በቃ እሱም ላይ ተደገፍ። እሱም ኃላፊ ነው፣ እሱም ጠፊ ነው፣ ገንዘቡ ጠፊ ነው፣ ጠፊ ነው። ተስፋ ያደረከው የተደገፈው ሰውዬ ካለ ጠፊ ነው። እመነኝ፣ ጠፊ ነው፣ ጠፊ ነው። ሸኝተኸው ላይመለስ ይችላል፣ ላይመለስ ይችላል። መጣው ብሎ ሊቀር ይችላል። አለውልህ ብሎ ላይኖር ይችላል። የተማመናችሁባቸው ነገሮች ሁሉ የሉም ወቁ። የተማመንበት የኖረ ትናንትም የኖረ ዛሬም የኖረ ለዘላለም የሚኖር አንድ ነው። እሱም እግዚአብሔር ይባላል። እሱም አባታችን ነው። እስቲ በደም አሜን። አይኖችን ወደ እርሱ አንሳ። የተማመናችሁበት ውበት አለ፣ ረጋፊ ነው። ላስታውሳችሁ ነው የመጣሁት። የተማመናችሁበት ሞገስ አለ፣ የተማመናችሁበት ቁንጅና አለ። እመኝኝ የለም ነገር የለም። የትናንትና ሚስ ኢትዮጵያ የነበሩ አሉ። አሁን ውበት ሐሰት ደምግባትን ከንቱ። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። የተማመናችሁበት ውበት አለ፣ የተማመናችሁበት መኒ አለ፣ የተማመናችሁበት ባለስልጣን አለ፣ የተማመናችሁበት ሰው አለ። አትጠራጠሩ፣ ነገ አይኖሩ። ዛሬ የተማመናችሁበት ነገም ከነጎዲያም ለዘላለም ይኖር አንድ ብቻ፣ እሱም የኔ አምላክ፣ እሱ እግዚአብሔር ይባላል። አንድ ልጁን አሳልፎ የሰጠኝ ወዳጅ፣ ትናንትናም ዛሬም ለዘላለም ሕያው ሆኖ የሚኖር አንድዬ ብቻ። ወገኖቼ የተደገፋችሁትን ቼክ አድርጉ። አንተ ሰነፍ እንዳይልህ የተደገፍክበት ባለስልጣን ኖሮ እግዚአብሔር አይቶ በሚያልፈው ተደገፍክ፣ በሸምበቆ ተደገፍክ፣ ነገ የምትሸማቀቅበት ሊሆን ይችላል። ዛሬ የተደገፍክበት ሰውዬ ይዞ ገደል ሊገባ ይችላል። እመኑኝ፣ እዚህም እዛም ሆናችሁ የምትሰሙኝ ትልልቅም ትንንሽም ሰዎች፣ ባለሀብቶችም፣ ባለስልጣኖችም፣ ባለዝናዎችም፣ ባለውበቶችም ሁሉም ያልፋል። የኔ ምክር አይኖቻችሁን ወደ ጌታ አንሱ፣ አንሱ። የዛን ጊዜ ትጠበቃላችሁ። እግሮቻችሁ ለመሰናከል አይሰጡም። የዛን ጊዜ አትፈሩም። የዛን ጊዜ ስትወጡና ስትገቡ ጠባቂ ታገኛላችሁ። የዛን ጊዜ ፍጻሜያችሁ ያምራል። ንስር መጨረሻም ላይ ሲሞት እሱን እያየው ይሄዳል። ወገኔ መጨረሻ ላይ ስትሄድ ፈገግ ብለህ ከጌታ ጋር እንድትገናኝ የምታየውን ዛሬ ምረጥ። አይኖችን ወደ ጌታ አንሳ። እዚህም እናየዋለን፣ ሲያመንም እናየዋለን፣ ስንጋረድም የሚገልጥልን እሱን እናያለን። በቃሉ ብርሃን ጨለማችንን የሚገፍ ጌታ ስለሆነ ሰዎች ነና ይመስለናል። ብልጭ ሲሉ ባጠገባችን እውነት የሚኖሩ ይመስሎን ጥልጥልንልና አርፋ ይዘን ስንሄድ ድንገት ይከዱንና ጨረቃ ላይ ጥለውን የመጣንበት ርቀት በጣም ብዙ ሆኖ እንደገና ወደ ወጣንበት ለመመለስ ዋጋ ከፍለን እናውቃለን። ምስክሮች ነን። የሚኖሩ መስሎን፣ የሚቆዩ መስሎን፣ የሚከርሙ መስሎን አርፋ ይዘንባቸው ድንገት ፍሬቻ ሳያሳዩ የታጠፉ በጣም ብዙ ሰዎች አሉ። ሕይወት በጣም ብዙ ነው ያስተማረን። የተማመንባቸው ከድተውናል። የተማመንበት ማይከዳ አንድ ጊዜ ያየነው ወረት የማያውቀው እስከ ዘላለም የሚሸከም አንድ ነው። አይኖችን ወደ እርሱ አንሳ። ትበረታለህ። እንደ ንስር በክንፍ ይወጣል። ደክሞሃል፣ እዛው አትቀርም። እግዚአብሔር ዛሬ በኢየሱስ ስም ክንፍ ይግጠምላችሁ። አዲስ ክንፍ። የሚገርም ነው። ያንን ክንፍ ለመግጠም ነባሩን መስበር ግን አለብህ። አብሮኝ እኮ ነው የኖረው፣ የተወለድኩበት እኮ ነው፣ ዘመኔን በሙሉ በዚህ መንቁር በላው። ስበረው። ይሰበራል፣ ይደማል፣ ያማል። በሬበታለሁ እኮ ትናንት አገልግሎኛል እኮ ረጅም ዘመን ቆይቷል እኮ። ይነቀላል።
ይነቀል። ንቀል ካለ እግዚአብሔር ንቀል እናታል ይዞ ገደል እንዳይገባ ንቀለው። እግዚአብሔር አዲስ አለው። እስቲ እግዚአብሔር አዲስ አለው በሉ። እግዚአብሔር አዲስ አለው። አንዳንዶች ለቅሶ ከጀመሩ አይመለሱ። ትዝ ይላችኋል አንድ ጊዜ ሳኦል እግዚአብሔር ናቅኩታል። እኔ ያከበርኩት እንጂ ሰው አላከበረኝም። እዚህ ብሎ አህያ ሲል አንስቼ ቀብቼው ተራ ሰው አመዱን አራግፌ ባቆመው ናቀኝ ብሎ እግዚአብሔር ናቅኩት። ሳሙኤል ያለቅሳል። ለምን ትናንትና አብሮት በልቶ አብሮት ጠጥቶ ቀብቶት በእስራኤል ላይ ንጉሥ ትሆናለህ ብሎ መልኩ የሚያምር ረጅም ሰውዬ እስራኤል መንግስት አገኘ ተብሎ ተስ ብሎት ህዝቡ ሁሉ የተሾመ ሰው ነው። እሱን ሚስ አደረኩት ብሎ ሳሙኤል የእግዚአብሔር ሰው ሆኖ ያለቅሳል። አይኖቹ ሳኦል ላይ ሆነው ከየት ይመጣል ከዚህ በኋላ ሰው ብሎ እያለቀሰ ነበር። ከዛ መጣ እግዚአብሔር። ቆይ አንተ ሳሙኤል አለ፣ ቆይ እኔ ስለናኩት ስለ ሳኦል እስከ መቼ ነው ታለቅሰው ብሎ ጠየቀው። አንዳንድ ሰዎች እያለቀሳችሁ ነው ያላችሁ። እግዚአብሔር ንቆ ከህይወታችሁ ላይ ነቅሎ ለጣላቸው ሰዎች ታለቅሳላችሁ። ለምንድን ነው የምታለቅሰው? እኔ ናኩት በቃ አለ። ሳሙኤል ተሸውዶ ነው አይኑን አሳርፎበት ነው፣ እይታውን ይዞበት ነው። ሳሙኤል የእግዚአብሔር ሰው ነው፣ ባለ ራእይ ነው። ስቅስቅ ለምንድን ነው የምታለቅሰው? እስከ መቼ ነው እኔ ንቄዋለሁ በቃ አለ። ከዛ ምን ሊሆን ሌላ አለኝ አለ እግዚአብሔር። ወገኖች እግዚአብሔር ሌላ አለ። እስቲ ጮክ በሉና እግዚአብሔር ሌላ አለው በሉ። አታልቅሱ። እኔ እኮ አለኝ ብዬ ረጅም ዓመት ጮኛዬ በቃ ሌላ አለው። ምድሮች እኮ መሆን እስቲ ሌላ አለው በሉ። ጌሱ አይነት ከሱ የተሻለ አለ። አሜን በይ። ከሱ አንዳንድ ሰው በቃ አለቅም ኮጆ እንደ ሳሙኤል እስከ መቼ ነው ግን የምታለቅሽው? እኔ ናኩት በቃ አንተ ሰውዬ ሌላ አለኝ ነው ያለው እግዚአብሔር። የተሻለ አለኝ አንተ አለው እግዚአብሔር የተሻለ። ሰው አታችሁም ታለቅሱ ሰዎች አላችሁ። እግዚአብሔር ሌላ አለ። እግዚአብሔር የሰው ችግር የለበትም። እመኑኝ፣ እግዚአብሔር የእድል አምላክ ነው። እግዚአብሔር የሰው ችግር ኖሮበት አያውቅም። ይኸውላችሁ እግዚአብሔር ሌላ አለኝ ይላችኋል። ይሄ እኔ አልጻፍኩትም መልእክት፣ ያው እግዚአብሔር መንፈስ እየተናገረ እግዚአብሔር ሌላ አለኝ እያለ። እስከ መቼ ነው በዚህ ጉዳይ የምታለቅሽው? እስከ መቼ ነው በዚህ ጉዳይ የምታለቅሰው? እኔ ሌላ አለኝ። አሁን ተነስም ባህን ጥረጋሉ፣ አምጣ በቀንድ ዘይትህን ሙላ። ወዴት? እሰይ ቤት ሄዳሉ። የተሻለ አለኝ አለ እግዚአብሔር። ሌላ ማን ነው? ሌላው ዳዊት። አይገርማችሁ? እግዚአብሔር ከሳኦል የተሻለ እግዚአብሔር አለው። ዛሬ የሆነ ነገር የሚሳርጋችሁ በለቅሶ የተመታችሁ በሐዘን የተመታችሁ ከዚህ በኋላ መነሳት አልችልም ብላችሁ ዲፕሬሽን ውስጥ የገባችሁ ግብብዳ አሻንጉሊት አቅፋችሁ ቁጭ ያላችሁ ሰዎች አጣችሁ፣ ሰራተኞቻችሁን አጣችሁ፣ ድርጅት ያላችሁ አለኝ የምትሉትን አይናችሁን ያሳረፋችሁበትን አብሯችሁ የሰራ ሚስጥራችሁን የሚያውቀው እሱ ከወጣባችሁ በኋላ ስብር ያላችሁ ሌላ ሰው የሌለ ይመስል በሐዘን የተመታችሁ ሰዎች የሰራዊት ጌታ እግዚአብሔር ሌላ አለኝ ይላል። ሌላ አለኝ፣ የተሻለ አለኝ፣ እጅህን በአፍ የሚያስጭን አለኝ፣ አንድ የእስራኤል መብራት አለኝ አለ እግዚአብሔር። አንዳንድ ሰዎች ከነሱ ውጪ ሌላ የሌለ ስለሚመስላቸው ነው የሚሸወዱት። አትጠራጠሩ። ይሁዳ በገዛ ፈቃዱ በተዋት ቦታ ይል ቦታው የይሁዳ ነበር። ፈቅዶ ተው። ከዛስ ሌላ አለ። እግዚአብሔር ሌላ አለ። እስቲ አሜን። ድካማችሁን እግዚአብሔር ያግዛል። አይናችንን እሱ ላይ አናደርግም ብትሉስ ጥበቃ የላችሁ። ቅጥሮ የፈረሳችሁ የማንም መሰማሪያ ነው የምትሆኑት። እኔ እግዚአብሔር ጠባቂው ነኝ ያለው አይኖቹን እሱ ላይ የሚያደርግ። አይኖቼን እሱ ላይ አላረግም። እኔ አይኖቼን አጎቴ ላይ ነው፣ አይኖቼን ቢዝነሴ ላይ ነው፣ አይኖቼን ውበቴ ላይ ነው፣ አይኖቼን ያለኝ ነገር ላይ ብላችሁ እሱን ነገር ትኩረት ብታረጉ ጠባቂ የላችሁ። መሰማሪያ ያገኛል ሰይጣን። እንደ ልቡ የሚወጣባችሁ የሚገባባችሁ ነው የምትሆኑት። ጠባቂ አይኖራችሁ፣ ደጋፊ የላችሁ፣ ብቻችሁን ነው የምትሆኑት። ለዚህ ነው መጽሐፍ ቅዱስ ኤርምያስ ላይ ሲናገር እግዚአብሔር በሰው የሚታመን እምነቱን ስጋ ለባሽ የሚያደርግ እርጉም ነው። ምድረ በዳ ጨው ባለበት ምድረ በዳ ይቀመጣል። ብቻውን ነው የሚኖረው። መልካም በመጣ ጊዜ አያይ የሚል እርጉም ነው የሚሆነው ይላል። ወገኖች አይኖቻችሁን ከጌታ ካነሳችሁ ራሳችሁን ለእርግማን ነው የምትሰጡት። ራሳችሁን ለጥላቻ፣ ለክፋት፣ ራሳችሁን ለክፉ ነገር ነው የምትሰጡት። ቅጥር የላችሁ።
ማንም መሰማሪያ ያገኘው። ታስታውሳላችሁ ሰይጣን ኢዮብን አየኸው ወይ ሲባል አዎ አይቼዋለሁ፣ ግን አንተ ምኑ ነበርካለው? ጠባቂው። አንተ አጥር ሆነህ አለ። አንተ አጥር ሆነህ ምን ዋጋ አለው? እንደ ማንኛውም ሰው ቤት ገብቼ ልጎበኘው ነበር። አንተ አጥር ሆነህ አለ። እግዚአብሔርን ይታመናል፣ እግዚአብሔርን ይፈራል፣ በጽድቅ ይኖራል፣ ከእርሱ ጋር ነው የሚኖረው። ህይወቱን ነገሩን ለእግዚአብሔር የሰጠ ሰው ነው። አይኖቹ እግዚአብሔር ላይ ናቸው። እና ኢዮብ አጥሩ ማን ነው? ራሱ እግዚአብሔር። የሰማይ አምላክ እግዚአብሔር እርሱ አጥር ይሁንላችሁ። አይናችሁን እርሱ ላይ አድርጉ። አይናችሁን እርሱ ላይ ስታደርጉ ማንም እንደፈለገ ህይወታችሁ ውስጥ መግባት መውጣት አይችልም። የማንም እጅ እንደፈለገ እናንተን መያዝ አይችልም። የማንም ክፋት በእናንተ ላይ አይሰራም። ለምን? እግዚአብሔር ጠባቂያችሁ፣ በቀኝ በኩል ይጋርዳችኋል። እግዚአብሔር ጋሻችሁ። መቼ? አይንህን እሱ ላይ ስታረግ። አይናችሁን እሱ ላይ አድርጉ፣ ጉልበታችሁ ይታደሳል። አይናችሁን እሱ ላይ አድርጉ፣ እይታችሁ ይስተካከላል። አይናችሁን እሱ ላይ አድርጉት፣ እግዚአብሔር ይፈውሳችኋል። አይናችሁን እሱ ላይ አድርጉ፣ ፍጻሜያችሁን ያሳምርላችኋል። መጨረሻ ከእርሱ ጋር ትገናኛላችሁ። እስቲ አሜን በሉ። አይናችሁን እሱ ላይ አድርጉ። ፈገግ ብላችሁ ነው የምትሞቱት። አሜን። ፈገግ ብላችሁ ጌታን እያያችሁት አይናችሁን እሱ ላይ አድርጉት። ለዚህ እኮ ነው እስጢፋኖስን ወስደው በድንጋይ ሲወግሩት እሱ የሚያየው ድንጋይ አይደለም፣ እሱ የሚያየው ከባቢዎቹን አይደለም፣ እሱ የሚያየው ደብዳቤዎቹን አይደለም፣ እሱ የሚያየው ከበውት የሚሰድቡትን አይደለም፣ ጌታውን ነበር የሚያየው። አስደመማቸው። አየሁት አላቸው። የናፈቀውን ጌታ ያየዋል። እሱ ስታዩት የሚያማችሁ ነገር ከእናንተ ጋር አይቆይም። እንደ ንስር ኃይላቸውን ያድሳሉ። እነማ? እግዚአብሔርን በመተማመን የሚጠባበቁ። እነማ? አይናቸውን ከተራራ ላይ አንስተው፣ ከከፍታ ላይ አንስተው፣ ትልቅ ከሚሉት ላይ አንስተው፣ ከውበት ላይ አንስተው፣ ከገንዘብ ላይ አንስተው፣ ከስልጣን ላይ አንስተው፣ ከትልልቅ ሰዎች ላይ አንስተው ጌታቸውን የሚያዩ። ምን እያያችሁ? ምን እያያችሁ? መልእክቴ ምን እያያችሁ? ምን ነው ልታዩ የምትፈልጉት? እኔ እዚህ ጋር የቆምኩት እኔን እንድታዩ አይደለም፣ የሚታየው ለነገራችሁ። ከኔ ጋር አሁን እንለያያለን ከጥቂት ደቂቃ በኋላ። እይታችሁ ከተስተካከለ ግን ጠባቂያችሁን ይዛችሁ ትሄዳላችሁ። እስቲ አሜን በሉ። ይኸው ከጠባቂያችሁ ጋር ውል ያፈረሳችሁ ሰዎች ከዚህ ሰዓት ጀምሮ ከጠባቂያችሁ ጋር ትወጣላችሁ። ትንቢት ነው። አሜን በሉ። ተከባችሁ ትወጣላችሁ። እሱ ቅጥራችሁ ሆኖ ትወጣላችሁ። ትናንትና ያለቀሳችሁበት ነገር ላይ ተዘምራላችሁ። ትናንትና የፈራችሁበት ነገር ላይ ተጀግናላችሁ። ይሄ የእግዚአብሔር መንፈስ የሚሰራው ስራ ነው። እስቲ አሜን። ቀንጆቻችሁን ከፍ አድርጉ በእግዚአብሔር ፊት። በጌታ በኢየሱስ ክርስቶስ ስም ጠባቂያችሁ የማይተኛ የማያንቀላፋ ጌታ ዛሬ በኪዳኑ እንደገና ኪዳናችሁን ያድስላችሁ። ቅጥራችሁ እሱ ይሁንላችሁ። ጠባቂያችሁ እሱ ይሁንላችሁ። አይናችሁን ይክፈተው፣ በኢየሱስ ስም ይክፈተው። አሁን የእግዚአብሔር ኃይል በእናንተ ላይ ይሁን። ገቶቻችንን ዝቅ አርገን እንጸልያለን በጌታ ፊት። ክብር ሁሉ ላንተ ይሁን። ሕዝብህ አንተን ተርቦ ነው የመጣው። አንተን ሽቶ ነው የመጣው። አንተን ተጠምቶ ነው የመጣው። እንደው አሁን በመጨረሻው ሰዓት እንኳን እግዚአብሔር ሆይ የተዘጋ ልብ ቢኖር ይከፈት። ጌታ ሆይ አንተ ግባ። የተዘጋ ደጅ ቢኖር ይከፈትልህ። አንተ ዘልቀህ ግባ ወደ ውስጥ። እግዚአብሔር ሆይ የተያዙ አይኖች ቢኖሩ ይከፈቱ። በርጤሜዎስ ምን አደርግልህ ዘንድ ትወዳለህ ባልከ ጊዜ አይ ዘንድ እንዳለ ጌታ ሆይ ዛሬ ማየት ይሁን። የነጠርከውን ጌታ አንተን ማየት ይሁን። ልዩ የሆንከውን ጌታ አንተን ማየት ይሁን። ሕይወት የሆንከውን ጌታ አንተን ማየት ይሁን። አዳኝ የሆንከውን ጌታ አንተን ማየት ይሁን። በዘመናችን ሁሉ ጌታ ሆይ ያስጀመርከን የምታስጨርሰን፣ እንዳማረብን እንደጀመርከን እንዲሁ እያመለከን እንድንጨርስ እርዳ። ሞታችንም ሕይወታችንም በአንተ እጅ ይሁንልን። አንተ አንድ ቀን በክብር ስለምታስነሳን እናመሰግንሃለን። ምንም እንዳንፈራ አንተ በቀኛችን ጠባቂያችን ሆነ፣ ጥላ ከለላ ሆነ፣ ጋሻ ሆነ። ጌታ ሆይ በዙሪያችን አጥረህ ሆነህ ከክፉ ሁሉ ሰውረህ እዚያ አድርሰህናል። ከዚህም በኋላ አንተ ስላለህ እናመሰግንሃለን። መታመኛችን፣ መደገፊያችን፣ አምባችን አንተ ነህ። ክብር ሁሉ ለአንተ ይሁን፣ ምስጋና ለአንተ ይሁን። ሩጫችንን እንድንጨርስ አቅም ስጠን። እጆች ከፍ ይበሉ፣ ልንጨርስ ነው። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ አጥር ይሁናችሁ፣ ከለላ ይሁናችሁ፣ ከፊታችሁ ይቅደማችሁ፣ ከኋላም ይከተላችሁ።
የተሰወረው ይገለጥላችሁ፣ የተወሰደው ይመለስላችሁ፣ የጠፋ ይገኝላችሁ። በዚህ ምድር ቆይታችሁ የተባረከ ይሁን። ጅምሮቻችሁ ፍጻሜ ያገኙላችሁ። እግዚአብሔርን በማየት እግዚአብሔር ይባርካችሁ። ቤታችሁ ይባረክ፣ ዘራችሁ ይባረክ፣ ትውልዳችሁ ይባረክ፣ ምድራችሁ ትባረክ፣ ስራችሁ ኑሯችሁ ይባረክ። አምላኬ መልአኩን ከፊታችሁ ይስደድላችሁ። ነገራችሁን የሚያሰላ መልአክ ይላክላችሁ። ነገራችሁን የሚሰራ መልአክ ይላክላችሁ። ጠባቂውን ይላክላችሁ። በቀኛችሁ በኩል ይጋርዳችሁ። ሁል ጊዜ ፈገግ ይበልላችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።